እንዴት ናችሁ? እንዴት ነን? ሁላችሁም በያላችሁ በሰላማችሁ ብዝት ይበል። አሁን አንዲት ነገርን እንደው ልመክር ብቻ ሳይሆን እንደው ያወቁትን ላሳውቃችሁ ይዤ ብቅ ብያለሁ። ይጠቅማል ብዬ ማስባለሁ። እስኪ እንሂድበት፣ እናዳምጥ። 5 እያንዳንዳችን ሁላችን ወደ ኋላ የሚያስቀሩን በአስቸኳይ ማቆም ያለብን ባህሪዎች ምንድን ናቸው? አንደኛ፣ በትንሽ ጥቂት ባለን ነገር መርካት፣ ተመችቶ መቀመጥ። ይህንን ማቆም አለብን። ለእድገት ለወደፊት መራመድ በጣም አስቸጋሪ ነውና፣ ምክንያቱም ብዙ ሳይኖረን ተመችቶን በጥቂቱ የምንቀመጥ ከሆነ እንዳናድግ፣ እንዳንመነደግ፣ ትልቅ ደረጃ እንዳንደርስ ስለሚያደርገን። ሁለተኛ፣ ለሁሉም ነገር ፐርፌክት የሆነ ነገር መጠበቅ የለብንም። ሁሉም ነገር የተስተካከለ ሆኖ አይጠብቀንም። በሂደት በስራ ወደፊት በመንቀሳቀስ በመራመድ እየተስተካከለ ስለሚመጣ። ሶስተኛ፣ ሌሎችን ለማስደሰት ብለን መጋጋጥ፣ መጨነቅ፣ በጠበቅ ከሌለን በላይ መሆን። ራሳችን ውስጣችን እንትን ሳይል ለሌሎችን ለማስደሰት ረጅም ማይል ርቀን መሄድ፣ ረጅም ማይል ርቀን ማድረግ፣ ይሄ ራሱ አንዱ ጎጂ ሊቆም የሚገባ ባህሪ ነው። አራተኛ፣ በቂምና በጥላቻ መኖር። ቂምና ጥላቻ ይበላል። እሱንም ማስወገድ ያለብን አንዱ ባህሪ ነው። አምስተኛው፣ ሁሉም በፈለገንና በጠራን ቦታ ሁሉ መገኘት። ይህ ሰዓታችንን ለራሳችን የምናደርገውን የምንሰራበትን ሁሉን ነገር ስለሚበድል እኛን ወደ ኋላ ያስቀራርን እንጂ ስለማይጠቅም፣ ሁሉም በፈለገን በፕሮግራም ከሆነ እሰየው፣ ግን በፈለገን ቦታ ሁሉ እንገኛለን ብለን የምንሄድ ከሆነ፣ በተፈለግንበት ቦታ ሁሉም ጋር እንገኛለን ብለን የምንሄድ ከሆነ ለራሳችን አንድም ጊዜ አይኖረንም ማለት ነው። ስለዚህ ከነዚህ 5 ባህሪዎች ከተወገድን፣ ከነዚህ 5 ባህሪዎች ራሳችንን ነፃ ካወጣን፣ እነዚህን ዝም ብለን የምንከተል ካልሆነ የተሻለ ህይወት ይኖረናል። ህይወታችን በትክክል ያድጋል፣ ይመነደጋል ማለት ነው። አመሰግናለሁ። ሹማዛይ መሳይ ባለሞገስ ማነው በውበት ካንተ ምንበስ ጭር ያለውን ቀን ያዘቦት። በሌላ በተለየ ወይም በሌሎች ጉዳዮች እስከምንገናኝ ድረስ ቻናሉን ላይክ፣ ሰብስክራይብ በማድረግ በመተባበር እናሳድገው እንላለን። ለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ። ይሄን ቻናል ማሳደግ አለብን ሁላችንም። just like, subscribe ያደረገን ነውጣ